ይህን ታሪክ ከሰማችሁ በኋላ የቤታችሁን ሰራተኛ ወይም እንግዳ ዳግመኛ በተመሳሳይ አይን አታያቸውም። ሄለን ባለቤቷ ለሥራ ወደ ውጭ ስለሚሄድባት በብቸኝነት የምትሰቃይ ምስኪን ሴት ናት። ያንን የቤቷን የሞት ጸጥታ ለመስበር ስትል ትውፊትን ቀጠረቻት። ትውፊት ውብ ናት። አገጯ ላይ በጥንቃቄ የተቀረጸ የመስቀል ንቅሳት አለ። ነገር ግን ከዚያ ንቅሳትና ከዚያ ውብ ፊት በስተጀርባ የሰይጣን መረብ ተዘርግቶ ነበር። በአፓርትመንቱ ግድግዳዎች ውስጥ የሚሰማው ሹክሹክታ፣ የመቃብር ሽታ ያለው ዕጣንና ማታ ማታ ከሰራተኛዋ ክፍል የሚወጣው የጎልማሳ ወንድ ማጓራት አሰሪዋ ሄለን የገባችበትን ሲኦል አረዳት። እስቲ ልጠይቃችሁ፣ እናንተ በሄለን ቦታ ብትሆኑ በገዛ ቤታችሁ ውስጥ ከማይታይ አካል ጋር ወሲብ የምትፈጽም ሰራተኛ ብታገኙ ምን ታደርጉ ነበር? ፖሊስ እምነት ወንጀል አይደለም ብሎ ፊቱን ቢያዞርባችሁስ ምን ይውጣችኋል? አዲስ አበባ ከተማ ውስጥ በግዙፍ ሕንፃዎች መሃል ከተሰሩት ዘመናዊ አፓርትመንቶች በአንዱ ሄለን የምትባል ወጣት ሴት ትኖራለች። ቤቱ በውድ የቤት ዕቃዎች የተሞላ፣ ወለሉ የሚያብረቀርቅ፣ ግድግዳው በምርጥ ቀለማት ያጌጠ ቢሆንም ውስጡ ግን ባዶ ነበር። የቤቱ ባዶነት የዕቃ እጥረት ሳይሆን የሰው አለመኖር ነው። የሄለን ባለቤት አቶ ዳዊት በሥራ ምክንያት አብዛኛውን ጊዜውን የሚያሳልፈው ከሀገር ውጪ ነው። ለ1 ወር ይመጣል፣ ለ3 ወር ይጠፋል። ሄለን በዚህ ሰፊ ቤት ውስጥ ብቻዋን ስትቀር የብቸኝነት ስሜቱ እንደ ከባድ ብርድ ልብስ ይጫናት ጀመር። ቀን ቀን በሥራ ተወጥራ ብትውልም ፀሐይ ስትጠልቅና ወደ ቤቷ ስትመለስ የሚቀበላት ጸጥታ ግን አይምሮዋን የሚረብሽ ነበር። ግድግዳዎቹ የሚያወሩ፣ የሰዓቱ ድምፅ እንደ መዶሻ ጭንቅላቷን የሚወቅራት ይመስላት ነበር። ገንዘብ አለ፣ ምቾት አለ፣ ነገር ግን እንደምንዋልሽ የሚል ሰው አልነበረም። ይህ ብቸኝነት እየተደራረበ ሲመጣ ሄለን የቤት ሰራተኛ ለመቅጠር ወሰነች። ነገር ግን የምትፈልገው ቤቱን የሚያጸዳላት ሰው ብቻ አይደለም። ቤቱ ንጹህ ነው። የምትፈልገው አብራት እያወራች ምግብ የምታባላት፣ ቡና አፍልታ የምታጣጣት ሴት ነው። ወዲያውኑ ለምታውቀው አንድ ደላላ ደውላ ጥሩ ጸባይ ያላት ወጣት ሴት ልጅ እንድትፈልግልኝ አለችው። ከ2 ቀናት በኋላ ደላላው አንዲት ምርጥ ልጅ ተገኝታለች፣ ነይና ተረከቢ ብሎ ደወለ። ሄለን ከሥራ ቀድማ ወጣች። ልቧ በጉጉት እየመታ ነው። ብቻዋን ማደር ልትገላገል ነው። ደላላው ጋር ስትደርስ በቢሮ ወንበር ላይ ተቀምጣ የጠበቀቻት ልጅ ሄለን ከጠበቀችው በላይ ነበረች። ስሟ ትውፊት ይባላል። ትውፊት የስሟን ያህል መልኳም ግርም የሚል ነበር። ዕድሜዋ በ20ዎቹ መጀመሪያ ላይ ይገመታል። ቆዳዋ የቀይ ዳማ ሲሆን እንደ ጠዋት ፀሐይ ያበራል። ወገቧ ቀጠን ብሎ ወደ ታች የሚሰፋ ዋንጫ የሚሉት አይነት ቁመና ያላት ናት። ነገር ግን ከውበቷ ሁሉ ሄለንን የሳባትና ያስደነገጣት ንቅሳቷ ነበር። በጥንቃቄ የተሰራ ጥቁርና ደማቅ የመስቀል ቅርጽ ያለው ንቅሳት አገጯን ለ2 ከፍሎታል። ይህ ንቅሳት ውበት ቢሰጣትም አይኖቿ ውስጥ ካለው አደገኛ ብልጭታ ጋር ሲደመር ልብን የሚከብድ ስሜት ይፈጥር ነበር። ይቺ ናት ልጅቷ አለ ደላላው በኩራት። ሥራ ትችላለች፣ ወጣት ናት፣ ቀልጠፍ ያለች ናት። ሄለን ትውፊትን ሰላም አለቻት። የትውፊት እጅ ለስላሳ ነው፣ ግን ሰላምታዋ ቀዝቃዛ። አይኗን እያየች አልነበረም የምታወራው። ተያዣለሽ? ጠየቀች ሄለን። ቁመናው እንደ ቦዲጋርድ የረዘመ፣ ጡንቻው የተወጠረ፣ ፊቱ ላይ ግን ምንም አይነት ስሜት የሌለው ወጠምሻ ነበር። ሄለንን ቀላ ብሎ እንኳን በቅጧ አላያትም። ከመንገድ ዳር ቆሞ ሲጋራውን እየሳበ ዙሪያውን በጥርጣሬ ይቃኛል። ሄለን ውስጧ ይህ ነገር ትክክል አይደለም የሚል ደወል ሲደውል ተሰማት። የልጅቷ ውበትና የወንድሟ አስፈሪነት አይገናኝም፣ ግን ብቸኝነቷ ትዝ አላት። ምንም አይደል፣ እሱ እዚሁ ነው የሚቀረው፣ እሷን ነው የሚወስዳት ብላ ራሷን አረጋጋች። አስፈላጊውን ማስረጃ ተቀበለች። የደላላውን ኮሚሽን ከፈለች እና ራይድ ጠራች። ወደ ራይዱ ሲገቡ የመጀመሪያው ቀይ መብራት በራ። ትውፊት ከመኪናው ኋላ ገብታ እንደተቀመጠች ስልክ ተደውሎላት አነሳችው። ከዚያ በኋላ እስከ ቤቱ ድረስ ለ30 ደቂቃ ያህል ስልኩ ከጆሮዋ አልወረደም። ታወራለች፣ ትሽኮረመማለች፣ አንዳንዴም ከትከት እያለች ሹፌሩ እስኪዞር ድረስ ድምፅ አውጥታ ስቃለች። አጠገቧ የተቀመጠችውን አሰሪዋ ሄለንን ጭራሽ መኖሯን የረሳችው ትመስል ነበር። የምታወራው ቋንቋ አማርኛ ቢሆንም አነጋገሯ ለጠጥ ያለ፣ ቅላጼው እንግዳ የሆነ ነው። ቤት እንደደረሱ ሄለን ትንሽ ኮስተር ለማለት ሞከረች። ትውፊት፣ እዚህ ቤት አንድ ሕግ አለ። ስልክ ማውራት የሚቻለው ስራ ሲያልቅ ነው። አሁን ዝጊውና ሻወር ውሰጂ፣ ልብስሽንም ቀያይሪ አለቻት። ትውፊት እሺ አለች፣ ግን ፊቷ ላይ ምንም የጥፋተኝነት ስሜት አልነበረም። ስልኩን ሳትዘጋ እያወራች ወደ መታጠቢያ ቤት ገባች። ሄለን መኝታ ክፍሏ ውስጥ ሆና ልብሷን እየቀያየረች ከመታጠቢያ ቤት የሚወጣውን ድምፅ ትሰማለች። ውሃው ይወርዳል፣ ግን ከውሃው ድምፅ ጋር አብሮ የትውፊት ወሬና ሳቅ ይሰማል።
ሻወር እየወሰደች ስልክ ታወራለች። ይህ ለማንኛውም ጤነኛ ሰው የሚከብድ ባህሪ ነው። ሄለን ግራ ገባት። ይህች ልጅ ጤነኛ ናት ብላ አሰበች። ትውፊት ታጥባና ልብሷን ቀይራ ስትወጣ ሄለን ክፍሏን ልታሳያት ወሰደቻት። አፓርትመንቱ ባለ 2 መኝታ ክፍል ቢሆንም አንዱን ክፍል ሄለን ለጸሎትና ለዕቃ ማስቀመጫ ስለምትጠቀምበት ለሰራተኛ የተዘጋጀው ከኩሽናው በስተጀርባ የሚገኘው ትንሽዬ የላውንደሪ ክፍል ነበር። ክፍሉ ንጹህ ነው። አልጋና ቁም ሳጥን አለው። ለሌሊት እረፍት በቂ ነው። ትውፊት ክፍሉን ስታየው ግን ፊቷ ጠቆረ። አገጯ ላይ ያለው መስቀል አብሮ የተኮማተረ መሰለ። ይሄ ነው ክፍሌ አለች በንቀት። አዎ፣ ምን ነው ሄለን ጠየቀች። ይጠበኛል እኮ እኔ የለመድኩት ሰፊ ክፍል ነው፣ ደግሞ መስኮቱ ትንሽ ነው። በፊት የሰራሁበት ቤት እኮ ብላ ማነጻጸር ጀመረች። የሄለን ትዕግስት አለቀ። የብቸኝነት ፍላጎቷ በንዴት ተተካ። ስሚኝ ትውፊት አለች ሄለን ድምጿን ከፍ አድርጋ፣ ይሄ እኔ ቤት ነው። እዚህ ቤት የምትሰሪው በእኔ ሕግ ነው። የድሮ አሰሪዎችሽ ቤት ምን አይነት እንደነበረ አላውቅም፣ ማወቅም አልፈልግም። የቤት ካልተመቸሽ አሁኑኑ መሄድ ትችያለሽ። በሩ ክፍት ነው። ሄለን እንዲህ ጠንከር ትላለች ብላ አልጠበቀችም ነበር መሰል። ትውፊት ድንገት ተረጋጋች። ቅድም የነበረው የትዕቢት መንፈስ ቀስ ብሎ ሲለቃት፣ በምትኩ ሌላ ለመረዳት የሚከብድ ፈገግታ ፊቷ ላይ ታየ። ይቅርታ እትዬ፣ አላወቅኩም ነበር። በቃ ችግር የለውም፣ ይሆነኛል። እኔ እኮ ዝም ብዬ ነው አለች። ይህ የባህሪ መቀየር ከአንበሳ ወደ ድመት የመለወጥ ፍጥነት ሄለንን የበለጠ አስደነገጣት እንጂ አላረጋጋትም። ቢሆንም ተስማምተናል ብላ አለፈችው። ማምሻው ግን ሄለን የፈራችው ሁሉ ተቀይሮ አስደሳች ሆኖ ተገኘ። ትውፊት ወደ ኩሽና ገብታ ስራ ጀመረች። ሙያዋ የሚገርም ነው። በአጭር ሰዓት ውስጥ ጣፋጭ ራት ሰራች፣ ቤቱን አጸዳች። ምርጥ የቡና ጠረን ቤቱን ሞላው።